ሰላም ጤና ይስጥልኝ። የውበት ገጻችን ቤተሰቦች እንዴት ናቸው? ሁሉ ሰላም? እኔ አለሁ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ እናንተ? ቪዲዮ እንዴት እያያችሁት ነው? እኔ ጋር ሁሉ ሰላም ነው እና ቤት መቀመጥ እንዴት እያደረጋችሁ ነው? እኔ ጋር ሁሉ ሰላም ነው። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ሰሞኑ ትንሽ ስለፊት ምንም አልሰራውም ነበረ። ዛሬ ደግሞ ትንሽ ተመልሰን ወደዛው እንመለስ ብዬ በማሰብ በተለይ ለእንደኔ አይነት ወዛማ ፊት ቆዳ ላላችሁ ሰዎች ይዤላችሁ መጥቻለሁ። በእርግጥ ለኖርማል ፊት ደረቅ ቆዳም ላላችሁ ይሆናል። ያው አጠቃቀሙ ትንሽ ይለያል በሚለው ነው እንጂ እና ያው እንግዲህ እንደተለመደው ደግሞ ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ እኔንም እያበረታታችሁኝ ያላችሁን አስተያየት ደግሞ ኮሜንት ላይ እየጻፋችሁልን አብረን እንሄዳለን ማለት ነው። ዛሬ ያው ሁሉ ጊዜ እኔ እንደማደርገው ከማጽዳት ነው የምጀምረው እና እኔ ምንም ነገር ማስክ ስቀባ፣ ስለዚህ ዛሬ የሽምብራ ዱቄት ነው ይዤላችሁ የመጣሁት ለማጽጃ እንዲሆን። በመጀመሪያ በቅድሚያ እሱን ይዤ የመጣሁት አንድ ማንኪያ በቂ ነው እና አንድ ማንኪያ እሱን ይዤላችሁ መጥቻለሁ። ያው እንግዲህ እሱን በውሃ ማድረግ እንችላለን። ኖርማል ደግሞ ቆዳ ያላችሁ ማለት ሁለቱም ቅልቅል ያላችሁ ደግሞ በሮዝ ዋተር ማድረግ ትችላላችሁ። ደረቅ ቆዳ ያላችሁ ደግሞ ምንድነው በማርና ወተት ይሄኛውን በጥብጣችሁ መጠቀም ትችላላችሁ። ስለዚህ ለሁሉም ታይፕ ቆዳ አይነት ኖርማል ነው ማለት ነው እና ሽምብራ በነገራችን ላይ በጣም ብዙ ጠቀሜታዎች ይሰጣል። የብጉር ኢንፌክሽን ምናምን ያለባችሁ ሰዎች፣ በዛ ላይ ደግሞ የብጉር ኢንፌክሽን በጣም እንዳይስፋፋ እንዳይበዛባችሁ ያደርጋል። በዛ ላይ ኖርማል ኢንፌክሽኑም ኖሮባችሁ ብጉሩም ኖሮባችሁ ደግሞ ብጉሩን ጥቋቁር ነጠብጣብ የተዋው ካለ እሱን በሂደት ያጠፋላችኋል የሽምብራ ዱቄት። በዛ ላይ ቆዳን የመወጠር ባህሪ ያለው፣ ቆዳን ሲወጥር ደግሞ ወዙ ይቀንሳል ማለት ነው። የፊታችን ማለት ቀዳዳዎቹም እየጠበቡ ስለሚመጡ ወዝ ይቀንሳል እና በጣም ብዙ ጠቀሜታ ነው ያለው። በፀሐይ በጣም የተጎዳ ፊት በሂደት እያስተካከለው ነው የሚመጣው። ፊታችን ላይ ያለ ቆዳ የሞተውን ቆዳ እንደ ስኳርና ቡና በጣም ሳያሳምም ምናምን ይሄኛው ቀስ ብሎ የቆዳውን ያንን የሞተውን ቆዳ ከፊታችን ላይ ማንሳት ማጽዳት እንችላለን በዚህ እና እነዚህ ነገሮች ጥቅሞች ስላሉት እናንተም ቀስ እያላችሁ ብትጠቀሙት የሽምብራ ዱቄት በጣም አሪፍ ነው። በጣም በቃ ልስልስ ብሎ ደስ የሚል ነገር ነው እና እሱን እያደረጋችሁ ተጠቀሙ። ይሄንን መጀመሪያ እንጠቀም እና ከዛ በኋላ ደግሞ ዛሬ 3 ነገሮች ነው ያዘጋጀውላችሁ። ይሄን መጀመሪያ እንደ ማጽጃ እንጠቀመው እና ከዛ በኋላ ደግሞ ከሱ ቀጥሎ ያለውን ደግሞ ስክራፕ ይሄን ስታጠብ ይዤላችሁ እመጣለሁ። ይሄኛውን ትንሽ አንድ 20 ደቂቃ 25 ደቂቃ ውጥር ስለሚያደርግ ከረበሻችሁ 25 ደቂቃ 15 ደቂቃ ምናምን ቁጭ ብላችሁበት ታጠቡ እና ወዲያው ነው እሱም ድርቅ የሚለው። ከዛ በኋላ በቀዝቃዛ ውሃ ትጥብ በሉትና ወደሚቀጥለው ስክራፕ መሄድ ትችላላችሁ ማለት ነው እና በጣም ፍቱን ማጽጃ ነው። እንደዚህ የሚሻክር ነገር ምናምን የማይመቻችሁ ሰዎች ካላችሁ ይሄ የሽምብራ ዱቄት ልስልስ ያለ ነው። እንደዚህ ስትነኩት እራሱ ልስልስ ያለ ነው። እንደሱ አድርጋችሁ መጠቀም ትችላላችሁ። እኔ ለዛሬ እንግዲህ ይሄኛውን መርጫለሁ። እናንተም የሚመቻችሁን እያደረጋችሁ ግን መጀመሪያ ላይ ማጽዳቱን ሳትረሱ እናቶችዬ፣ እንደሱ እያደረጋችሁ የፊታችሁን ምንድነው ጽዳት በደንብ መጠበቅ ትችላላችሁ። እንደኔ እንደዚህ ወዛም ሆኖ ብጉር ምናምን የሚያስቸግራችሁ ካላችሁ ሽምብራ በጣም አሪፍ መፍትሄ ነው እና ተጠቀሙበት። አንድ ማንኪያ በጣም ከበቂ በላይ ነው። በዛ ላይ በውሃ ነው የሚበጠበጠው። ስለዚህ ምንም ከባድ ነገር የለውም። የሚቀጥለውን ቪዲዮ እንግዲህ ይዤላችሁ እመጣለሁ። ይሄኛው ደርቆ ታጥቤ ተመልሼ እመጣለሁ ማለት ነው። አብራችሁን ቆዩ። ተመልሼ መጥቻለሁ።
ይቅርታ ለድምፄ። ይሄው ጥብ ብዬ መጥቻለሁ የሽምብራ ዱቄቱን እና አሁን ወደሚቀጥለው ማስካችን እንሂድ። ያው እንግዲህ ዛሬ ቅድም እንደነገርኳችሁ በተለይ እንትን ወዛማ ፊት ስላለን ወዛማ ቆዳ ላለን ነው ይዤ የመጣሁት። ግን ሌሎቻችሁም እናንተ እንደሚመቻችሁ አድርጋችሁ ማስተካከል ትችላላችሁ። ድጋሚ ይዤ የመጣሁት እንግዲህ ይኸው ማር አምጥቻለሁ እና ሎሚ ነው ይዤ የመጣሁት። ስለዚህ ሁለቱን ደግሞ አድርገን አቀላቅለን ደግሞ ፊታችንን እንቀባና ያለውንም ውጤት እናያለን። ያው እንግዲህ እንደሚታወቀው ግማሽ እንደዚህ አንዱ ይበቃናል እና እንደሚታወቀው ማር በጣም ብዙ ጥቅሞች አሉት። እንዲሁም ደግሞ ሎሚ በተለይ እንደዚህ ምንድነው ወዛማ ቆዳ ላለን ሰዎች በጣም በጣም አሪፍ ነው እና በጣም እንትን ያለባችሁ ማለት ደረቅ ቆዳ ያላችሁ ሰዎች በተለይ በጣም ብዙ እንትን ሎሚን ባትጠቀሙት በጣም አሪፍ ነው። ማር እንግዲህ በጣም ብዙ ጥቅሞች አሉት። ከዛ ላይ እንግዲህ ፊትን በጣም በጣም በቃ ብርሃናማ ነው የሚያደርገው እና እርጥበቱን ጠብቆ እንዲቆይ ያደርገዋል። በዛ ላይ ኢንፌክሽን ምናምን የሚፈጥሩ አይነት ነገሮች ካሉብን እነሱ ኢንፌክሽኖች ቶሎ እንዲተዉና መጀመሪያም እንዳይፈጠሩ ያደርጋል። እርጥበቱን ጠብቆ ይዘቱን የፊታችንን እርጥበት ድርቀት እንዳያጋጥመው ያደርግልናል ማር። እንደገና ሎሚ ደግሞ ፊታችን ላይ ያለውን ቆሻሻ በማጽዳት ጽድት ያለ ፊት ጽድት ያለ ቆዳ እንዲሰጠን ያደርግልናል። ስለዚህ እነሱን እያደረጋችሁ ብትጠቀሙ ማር እንደገና የእርጅናን ምልክቶችን ያዘገያል። እንደገና ደግሞ ሎሚ እነዚህ የሞቱ ሴሎችን ከፊታችን ላይ ያነሳልናል። እንደገና ፊታችን ቅባቱ የተወዛዘነ እንዲሆን ያደርግልናል፣ ማለት መጠነኛ እንዲሆን ያደርግልናል። ሎሚም እላዩ ላይ ያለውን በጣም ብዙ ቅባት አስወግዶልን በመጠኑ ለፊታችን በቂ ያህል እንዲሆን ያደርግልናል። ስለዚህ እሱን እያደረጋችሁ እንደዚህ ቤት ውስጥ ባለ ነገር በቃ እንዲያደርጋችሁ ተጠቀሙ እና እነዚህ ነው ላችሁን ፈልገው ቅድም ሳልነግራችሁ ያለፉት ነገር አንዳንድ ሰው የሽምብራ ዱቄት አላርጂክ ይሆንበታል እና ስለዚህ መጀመሪያ አንገታችሁ አካባቢ እዚህ አካባቢ ምናምን ትንሽ አድርጋችሁ ሞክሩትና ምንም ኢንፌክሽን ካልፈጠረባችሁ በዛው ቀጥላችሁ ፊታችሁን መቀባት ትችላላችሁ። ኢንፌክሽን የሚያደርግባችሁ ከሆነ ግን ቢቀርባችሁ እመክራለሁ። እና ደግሞ እንደዚህ ስትቀቡት ሰዓት ካላችሁ፣ በእርግጥ ብዙ ጊዜ ሰዓት የለም፣ ግን ሰዓት ያላችሁ ከሆነ ትንሽ 15 ደቂቃ እንደዚህ ማሳጅ ብታደርጉት ፊታችሁን በጣም አሪፍ ነው። ማሳጅ በጣም አሪፍ ነው ለፊት፣ ለማንኛውም ቦታ ማሳጅ በጣም ጥሩ ነገር ነው። ስለዚህ እንደዚህ በክብ ክብ እያደረጋችሁ ማሳጅ አድርጉትና 15 ደቂቃ ቆይታችሁ መታጠብ ትችላላችሁ። ረዥም ሰዓትን ማቆየት ትችላላችሁ ካረበሻችሁ። ግን ያው ምንም የሚረብሽ ነገር የለውም፣ አይወጥርም፣ የሚደርቅ ነገርም አይደለም። ስለዚህ ኖርማል ነው የሚሆነው። ማቆየት ከቻላችሁ ብታቆዩት ጥሩ ነው። እና እንግዲህ የዛሬ ቪዲዮአችን ይሄ ነበረ የሚመስለው። አብራችሁን ስለቆያችሁ ወዳችሁና ፈቅዳችሁ ቪዲዮውን ስላያችሁ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ኮሜንታችሁን እጠብቃለሁ። እንደገና ደግሞ ሌላ መስራት እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በቃ የዛሬ ቪዲዮ ይሄንን የሚመስለው ባይ